ሰላም ሰላም ውድና የተከበራችሁ ይህንን ቻናል የምትመለከቱ በሙሉ ሁላችሁንም ሰላም ብያለሁ። እንኳን በሰላም ወደዚህ ቻናል መጣችሁ። ላይክ ሰብስክራይብ ስለምታደርጉኝ እጅግ በጣም ነው የማመሰግነው። ያላደረጋችሁ ደግሞ ላይክ ሰብስክራይብ በማድረግ ጀምሮ ዛሬ ይዤላችሁ የመጣሁት ደስ የሚልና የምትወዱት የሚጠቅማችሁ መረጃ ነው። ትወዱታላችሁ ብዬ አስባለሁ። እስከ መጨረሻው በማየት እንዲሁም ሰብስክራይብ በማድረግ ላይክ በማድረግ ሸር በማድረግ አበረታቱኝ። እኔም ደግሞ እናንተን የሚጠቅምና የምትወዱት ቪዲዮዎችን ይዤላችሁ እመጣለሁኝ። አበረታቱኝ በቅንነት የኔ ምርጦች የኔ ውዶች አበረታቱኝ። በእውነት በጣም መልካምና ቅን የሰው እድገት የሚያስደስታችሁ ሰዎች ብዙ እንዳላችሁ አውቃለሁ። በተለይም ደግሞ እኛ የመዳም ቅመሞች የምንባል ሰዎች በጣም የሰው እድገት ያስደስተናል። የሰው እድገት እንወዳለን። የእውነትም በጣም ጥሩ ሰው ብዙ አለና አበረታቱኝ እላለሁ። ዛሬ ምንድነው ይሄ የማሳያችሁ? ይሄ እንደምታዩት የቁንቁራ ቅጠል ነው። የቁንቁራ ቅጠል አድርቄ ነውና እንደምታዩት አድርቄ ምናምን ከቤት ልፈጭ ላዘጋጅ አንጥቼው ነው። እንግዲህ እኔ ያው እንደሚታወቀው ከእናንተ ከመዳም ቅመሞች መካከል አንዷ ነኝ። ሸቀላ ነኝ ማለት ነው። እኔም እንግዲህ ያው ከአሁን በፊት ጥቅምን አላውቅም ነበረ። የቁንቁራን ጥቅሙን እንደዚህ አላውቅም ነበረ። አሁን እንደ አጋጣሚ ከመዳሜ ነው ያየሁትና ቀንሴል የተፈጨ ቀንሴል የሚባል ነው ስሙ በአረቦቹ ማለት ነው። ይሄ ሲፈጭ ቀንሴል ነው የሚሆነው። እና ጥቅሙ ምንድነው ካላችሁ በጣም አሪፍ ነው። ቆዳችን የተለያየ ከለር ካለን አንድ አይነት ከለር ይሆንልናል። እንዲሁም ፍክት ያለ ፊት ይሆንልናል። ፊታችን ቆንጅዬ ለፊት ብቻ አይደለም ለሁሉም ነገር ከተጠቀማችሁት ለገላችን ለሰውነታችን በሙሉ ይሆናል። በጣም ምርጥ ነው። የእውነት ጽድት ያደርጋል። በጣም ምርጥዬ ነው። ተጠቀሙትና እኔ አሁን እንደምታዩት ልለቅም ሆኖ ማለት ነው። እና ለቅሜ አዘጋጅቼ ምናምን እንደምታዩት አንዳንድ ጉድፎች ምናምን ስላሉት ጨፍጭፌ አድርቄ ከዛፉ ላይ ያለውን ለጭፍጭፌ አድርቄ እንደዚህ እንደምታዩት በጣም ብዙ ነው። ብዙ አለ። ይሄን ደግሞ ያው ለጊዜው እንደዛ አድርጌ ላዘጋጅ አቅርቤዋለሁ ማለት ነው። ትወዱታላችሁ ብዬ አስባለሁ ምርጦቼ። የእውነት ተጠቀሙት። በጣም ምርጥ ነው ከምላችሁ በላይ ለእኔ በጣም ነው የተመቸኝ። ሳሙና ለምን ምናምን ነው የምትሉት እና በጣም አሪፍ ነው። የቁንቁራ ቅጠል ነው። ካወቃችሁት ቁንቁራ እንግዲህ ታውቃላችሁ ብዬ አስባለሁ። በሀገራችን ቁንቁራ ሞልቷል። እንደምታዩት ፍሬውን እያሳየኋችሁ ነው። የቁንቁራ ፍሬ እንደዚህ እንጨቱን እንደገና የቁንቁራውን ፍሬ ምናምን አለ። እሱን ለቃቅሜ ፈጨዋለሁ ማለት ነው። የእውነት እኔ መዋሸት ምናምን ለዩቲዩብ ለላይክ ብዬ ምናምን አይደለም። ይጠቅማችኋል ብዬ ያሰብኩትን ነገር ነው ይዤ የምመጣው። የእውነት በጣም ምርጥ ነው። ተጠቀሙት። ለፊት ጥራት እንዲሁም ደግሞ ከግንባራችሁ ከጉንጫችሁ ምናምን ብቻ በተለያዩ ቦታ ጥቁረት ላለባችሁ አንድ አይነት ከለር ፊታችሁ አንድ አይነት መልክ እንዲኖረው ያደርጋል። አጠቃቀሙ ያው ተጠቅመን ያው እሽት እናደርገዋለን። በደንብ ማሳጅ እናደርገዋለን ፊታችንን በሱ ማለት ነው። ያው በወተት
ማለቴ በርጎ ቀላቅላችሁ መጠቀም ትችላላችሁ። ለፀጉርም ይሆናል። ለፀጉርም በጣም አሪፍ ነው። ጾም ካልሆነባችሁ በወተት በእርጎ ማድረግ ትችላላችሁ። እና ምርጦችዬ እንደምታዩት አሁን ፈጭቼ ነቃቀኝ ፈጭቼ በወንፊት ነፍቼ ምናምን አዘጋጅቼ ጨርሻለሁ። እንደምታዩት ይሄ እንግዲህ ቀን ሲል ተብሎ የሚሸጠው ነው። በውድ ነው የሚሸጠው። ግን እንደዚህ ቁንቁራ ካላችሁ እንደዚህ አድርጋችሁ ብራችሁን ሳታወጡ ንጹህ የሆነ ተፈጥሯዊ የሆነ ነገር መጠቀም ትችላላችሁ ማለት ነው። በጣም ምርጥዬ ነው። ለፀጉርም ይሆናል። ለቆዳ ጥራት ለፀጉራችን የፀጉራችን ውስጡ ቆዳው ጥርት እንዲል ያደርግልናል። በዛ ላይ ደግሞ ስስ ፀጉር ላለን ፀጉራችንን ያበዛልናል ማለት ነው። ስስ ፀጉር ላላችሁ ተጠቀሙት። እኔ እንኳን ፀጉሬ ያው ስስ ስላልሆነ አልጠቀምም። በእርግጥ ግን ለሰውነት ለፊት በጣም ለቆዳ በጣም ምርጥ ነው። ተጠቀሙት ምርጦቼ፣ ትወዱታላችሁ፣ ታመሰግኑኛላችሁ። ተጠቀሙት፣ ሞክሩት እና ይሄን ነው የምላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ አይከፈልበትም ውዶቼ። አበረታቱኝ። ምርጥ ምርጥ በሆኑ ስራዎች እመጣላችኋለሁ። እናንተ ስታበረታቱኝ እኔም ደግሞ ጎበዝ እየሆንኩኝ እየበረታሁ እሄዳለሁ። ለእናንተም የተሻለ ነገር ይዤላችሁ እመጣለሁ። አበረታቱኝ ምርጦች፣ አበረታቱኝ በቅንነት የኔ ቅኖች እላችኋለሁኝ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ። በጣም ነው የምወዳችሁ ማከብራችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ቻው